እንግዲህ ትላንትና ጃማ በሁለት ጎራ መጥቷል ማለት ነው። ሩታ ከነዴቭ ጋር ሄርሜላ ከነ ቡዜና አብርሃም ጋር መጣች። መጀመሪያ ስለ አብርሃም እና ሄርሜላን እናውራ። ቡዜና ዳኒ ሄርሜላ ራሷን ጎዳች፣ ምግብ አትበላም። እሷ ግን ዘንጣ ቦርሳ ይዛ ውጪ ስትወጣ ስል ነው ደረሱት እኮ እንደ እኔ ማለት ነው። የምሬን ነው የምላችሁ። እንደ እኔ ልጅቷን ባታስሩ፣ ልጅቷን ጊዜ ላይ ባትጫወቱ። እናንተ ለስራችሁ ነው። የልጅቷን ጊዜ ሰዓት ወጣትነቷ ላይ ሳትጫወት ብትነቃ ሌላ ልጅቷ ነው። ምክንያቱም እንደዚህ አይነት እንደ አብርሃም አይነት ባል ለሴት ልጅ አይመኝም። ባል ማለት ይዞም እንትን እናንተን ለሚዲያ የሚያሳጣችሁ ከሴቶች ጋር ሌላ ሴቶች ላይ ተደርቦ ራሱ ውሳኔ የሌለ እናንተን እንደዚህ ሳያደርግ ሳይሆን ለፍቶ ግሮ እናንተም አብራችሁ ለፍታችሁ ግራችሁ እናንተ የሚያስከብራችሁ መሆን አለባችሁ። ሄርሜላ ግን ራሷን ነው የምትለፋ፣ ራሷን ነው የምትጥረው። የሱ ምንም ፊሊንግ የለውም። ምክንያቱም እሱ ስራ ነው የሚፈልገው። ወደዳችሁም ጠላችሁም መሀል ነው ስራ ነው መስራት የሚፈልገው። አሁን ሩታ ስለምትወደኝ ብሎ ከጀርባ ሩታን የሆነ ነገር አሳየታል። እሷ ደግሞ የዛ ካሜራ ላይ ትወጣለች። እቺን ደግሞ እንደሚወዳት ለምን አትታገዘኝም? መውደዳ እንደዚህ ነው ምናምን አይባልም። ካላከበረኝ አንድ ወንድ ልጅ ለምንድን ነው የምከተለው? ካላስከበረኝ ማለት ነው። መጀመሪያ ክብር ይበልጣል። ነገ ለቤተሰቡ ምን ሆኖ የምታሳያጂ? ስለዚህ ብትነቂ ጊዜ ሰዓትሽ ባታቃጢ፣ ልክ እንደ ሩታ ዕጣ ፈንታ እንዳይደርስሽ በጊዜ ብትነቂ፣ በጊዜ ብትወጪ። በጣም ቆንጆ ነሽ፣ ቁመና አለሽ፣ ጸባይ አለሽ፣ ማንም ሰው ይፈልግሻል። በጊዜ ብትነቂና ከዚህ ሰውዬ ብትርቅ፣ ነገ ከሩታ ብርቅ ራሱ ቢወጣ ራሱ ነገ ሌላ ሴት ይዞ ይመጣል። ምክንያቱም ልጁ ስራ ነው የሚፈልገው፣ ቢዝነስ ነው የሚፈልገው፣ ብር ነው የሚፈልገው። እናንተ ለምንድን ነው የማይገባል? በተለይ አንቺ ለምንድን ነው የማይገባል? ያችኛው ወልዳለች። አንዴ ብትረፋም ብትጥር ምንም ብትል ለልጁ ይባላል። ለልጁ ጥራለች ኦኬ ይባላል። እሷም ደግሞ ከገቢ አይደለም ግን ለልጁ ነው የለፋች ይባላል። አንቺ ለምንሽ ነው? እርግዝናሽ ራሱ ተረስቷል። ምንም ለውጥ የለውም። እሱ ውሸት ነው፣ ዋሽተሻል። ቲስ ኦኬ። እና ለምንድን ነው ማትነቂ? ጊዜሽን ለምን ዛሬ እኮ ወስነሽ ቆርጠሽ ብትወጪ ከዚህ ህይወት ነገ ይጠቅምሻል እንጂ አይጎድሽም። ነገ ብታለቅሽም ማትመልሽ ጊዜ አሁን ነው። አሁን ራስሽን እንትን አርጌሽ ራስሽን ይዘሽ ከዛ ህይወት ውስጥ ብትወጪ ሲፋኝ እኔ ጥሩ ነው ብዬ ነው ማምነው። ምክንያቱም እንደዚህ አይነት ህይወት ለሴት ልጅ ስለማልመኝ ማለት ነው። ሄርሜላ የምትወዱ አብርሃም አብረው ይሁን። አብርሃም እንደዚህ እሷ ነው የሚወዳን እንደዛ የምትሆንለት ከነምሶ እስከሚወጣ የምትወድለት እሷን ራሱ አልወደዳትም። ከሷ ጋር ራሱ አልወደዳትም። ሩታን ራሱ ማለት ነው። ወደዳችሁም ጠላችሁም ጭራሽ ሄርሜላ ትላንትና መታ ሄርሜላ ነው መወዳት። እሱ ራሱ ሩታን አይፈልጋትም። የሚፈልጋት ሄርሜላ ነው። የምራችሁን ነው? ስራ ራሱ የሚቀና ማንጋ እንደሆነ ልጁ ያውቃል። ስለዚህ እሱ ሴቶች ላይ ነው ሌላ ማምጣት ይፈልጋል እንደውም ማለት ነው። ወደዳችሁም ነገ ያመጣል። ስለዚህ ከሴቶች ጋር የሚያባላችሁ እዛ የምትሉ ወንዶች የሚሰድቡት ለሱ ብለው የሚረግጧችሁ ምናምን በየሚዲያ የሚያስገትራችሁ ወንድ አትፈልጉ። ሴት ልጅ ለትዳር በተለይ አንቺ ንቂ። እኔ ለአንቺ ነው ምን አገባኝ፣ እንደፈለግሽ መሆን ትቻለሽ፣ ግን ለአንቺ ነው። ሴት ልጅ ነሽ። ስለዚህ ለነገ ህይወትሽ ማሰብ አለብሽ፣ ለልጅሽ ማሰብ አለብሽ። ምክንያቱም ልጅሽ አላባት እንዲያድግ አትፈልግም። አብርሃም ደግሞ አባቱ ነው ይቀራል። እሱ የሚያስበው አባትነት በገንዘብ ለአንድ ልጅ ለ10 ልጅም አላንስም የሚለው አባትነት ለገንዘብ አይደለም። ድንጋይ ተሸክሞ ለልጁ ፍቅር የሚሰጥ ስንት አባት አለ? እኔ አውቃለሁ። 8 ልጆች ያለ ሰውዬ ምንም የሚቀምሱት ነገር የለም። የምሬን ነው። ይሄ እውነተኛ ታሪክ ነው። ምንም የሚቀምሱት ነገር የለም። ቤታቸው ግን እንዴት ሰላም
እንደ ፍቅር ልጆቻቸው አንድ ነገር አይጣሉ። የምር 8 ልጆች አንድ አይጣሉ አይፈቅዱም። አባትና እናቱ በቃ ምንም የሚቀምሱ ነገር የለም። ያገኙት ተሰብስቦ ነው የሚበሉት። በቃ አንድ እንጀራ ካገኙት እሱን ራሱ ተሰብስቦ ነው የሚበሉት። ፍቅራችሁ በቃ እንደዚህ አይነት ነው። ገንዘብ አይደለም እንደውም ማለት ነው። እግዚአብሔርን ፍቅር ምግብ እንደሆነ እኔ እነሱ ላይ አይቻለሁ። ፍቅር ምግብ ነው። እኔ እነሱ ላይ አይቻለሁ። የምር በቃ ልጆቹ ራሱ ብጣሉ ያወያያቸዋል። በቃ ሰውዬ እያንደራድራቸዋል እንጂ አንድን ተቆጣ አንድን እንትን አይልም በጭራሽ። አንዱን መጥቶ አንድን ዝቅ አያደርግም። ያጠፋውም ደግ የሰራውንም ጥፋተኛ የሆነውም በቃ በደለኛ የሆነም አብስቶ ነው እንትን የሚያደርጉ የሚያንደራድራቸው። በቃ ምን ውይይት እንደዛ ነው የሚፈቱት ልጆቹ ማለት ነው። ከትንሽ እንደ ትልቅ ምግብ ነው ለልጆቹ። አባት ፍቅር ሲሰጥ ነው እንደ ምግብ ልጆቹ በፍቅር የሚያድጉ ነገ ሀገር የሚመሩት ነገ የሆነ ነገር የሚሆኑት።